ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታደርሱን ትችላላችሁ። በወቅታዊ ጉዳዮች ላይ በዩቲዩብ ቻናል የፕሮግራም ይዘት ላይ በሰማዮቹ በኩል ትላንትና ለኤፍኤ ካፕ ፍጻሜ ማለፋቸውን ነግረናችሁ ነበረ። ዛሬ ደግሞ ከዚህ ጋር በተያያዘ ተጨማሪ አዳዲስ ጉዳዮችን አጣርተን ይዘን መተናል። ለእናንተ በተሰሟቸው ያልነው ነው ካተንላችኋል። የቡድን ዜና ተይዟል። ቼልሲ ቤት ከሚጠበቁ ሁነቶችም አንጻር ተጨማሪ ጥንቅሮች እናነሳለን። በተለይም ካሎም ማክፍላረንን በተመለከተ ተጨማሪ ጥንቅሮችን ልናነሳ ወደናል። በዝውውር ጉዳይም ቼልሲን እንመለከታለን። በዩቲዩብ ገጻችን ላይ ቼልሲ ለፍጻሜ ያለፈው ትላንትና ሊድስን 1-0 ድል አድርጎ ነው። ትላንትና ያው ይህን መረጃ ደርሰናቸዋል። የተወሰነ መረጃ ለማከል ብቻ ነው እዚህ ጨዋታ ላይ ኤንዞ ፈርናንዴዝ ግብ 23ኛው ደቂቃ ነው የተቆጠረው። በጣም ያስገረመኝን ነገር ግን ልንገራችሁ በዚሁ አጋጣሚ። አንድ የቼልሲ ደጋፊ ይሆናል ብለን እናስባለን በእርግጠኝነት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ የቼልሲን የመጀመሪያ ግብ ማን ሊያስቆጥር ይችላል፣ ምክንያቱም ክለቡ ግብ እያስቆጠረ አይደለም ብለን ዜና ሰርተን ጥያቄ አቅርበን ነበር። አንድ አድማጫችን ግቡን የሚያስቆጥረው ኤንዞ ፈርናንዴዝ ነው እንዳለንም አድርጎታልና በዚሁ አጋጣሚ የአድማጫችን ግምት 100% ነው የሰራው። ቼልሲ ማሸነፉን ተከትሎ ለእንግሊዝ ኤፍኤ ካፕ ፍጻሜ ደርሷል። በፍጻሜው ከ19 ቀናት በኋላ ዛሬ ላይ ሆነን ስንቆጥረው ዌምብሌ ከማንቸስተር ሲቲ ጋር ጨዋታቸውን ያደርጋሉ። ተጨማሪ መረጃዎችን ለማከል ቼልሲ 1-0 አሸነፈ። ግን በጣም የሚገርመው ሊድስ 0.89 ገቢ ማስቆጠር ንጻሬ ነበረው፣ ግን አልተጠቀሙበትም። በቼልሲ በኩል 0.34ቱን ነው ወደ ግብነት የቀየሯት። በሙከራ ብናይ ሊድስ 10 ቼልሲ 8፣ በኢላማውን የጠበቀ ቼልሲ 2 ሊድስ 3፣ በኳስ ቁጥጥር ቼልሲ 54 በመቶ ሊድስ 46 በመቶ። በማሸነፊያ ንጻሬ ካየን ሊድስ የተሻለው ቡድን ነበረ፣ ግን ቼልሲ ያገኘውን እድል በመጠቀም ጨዋታው እንደላ አድርጎ ወደ ዌምብሌ ፍጻሜ ማቅናቱን አረጋግጧል። እንዳልኳችሁም አድማጫችንም ቀድሞ እንደገመተው የቼልሲ የግብ ረሃብን ያስታገሰው ተጫዋች ኤንዞ ፈርናንዴዝ ሆኗል። 2 ጨዋታን የተቀጣ ከክለቡ ሊለቅ ነው ተብሎ የታማ በኤፍኤ ካፕ በአዲሱ አሰልጣኝ ስር ግን ግብ ያስቆጠረ ሚዲያ ላይ ወጥቶ ብዙም ጫጫታ እንዲፈጠርና እንዲባባስ ያላደረገ እያሉ አሁን በርካቶች ኤንዞ ፈርናንዴዝን እያደነቁ ነው። ምክንያቱም ትላንትና ግብ ካስቆጠረ በኋላ የቼልሲን አርማ እየጠቆመ ነበረ ደስታውን ሲገልጽም የነበረው። ሞርጋን ጊብስ ዋይት አማካይ ስፍራ ተጫዋች ሆኖ 16 የግብ አስተዋጽኦ ግቦች አሉት እንዳጠቃላይ። ኤንዞ ፈርናንዴዝ በሁሉ መድረክ 13 ግብ ላይ ደረሰው። ሁለተኛው አማካይ ነው በርካታ ግቦችን ያስቆጠረ። ከዛ ውጪ በቼልሲ በኩል ለፍጻሜ እንዲደርሱ በማድረግ ትልቁን ድርሻ የተወጣው ኤንዞ ፈርናንዴዝ በጨዋታው 1 ጎል፣ 1 ትልቅ የግብ ዕድል ፈጠረ፣ 3 ቁልፍ ኳስ አቀበለ፣ 49 ኳስ እንዳጠቃላይ አቀብሏል፣ 2 ረጃጅም ኳሶችን አቀብሏል፣ 2 ሙከራ አድርጓል፣ 5 በመከላከል አጋጣሚዎች ላይ ተሳትፏል፣ 8 50-50 ግንኙነቶችን አሸንፏል፣ 4 ኳስ መልሶ ነጥቋል። ይሄ በምሽቱ ጨዋታ ለተገኘ ቼልሲ ድል የኤንዞ ፈርናንዴዝ ሚና እንዴት ያለ እንደነበር ያሳያል። ዘንድሮ በ49 ጨዋታ ነው 13 ጎል እና 6 አሲስትም የተገኘው። በአጠቃላይ ቼልሲ በኤፍኤ ካፕ ለ17ኛ ጊዜ ፍጻሜ ሲደርስ የኤንዞ ፈርናንዴዝ ጎል በጣም ወሳኝ ነበረች። ትሮቫች አሎባ ፍጻሜ መድረስ ህልሙ እንደነበረ ተናግሮ ነበረ። ህልሙን አሳክቷል። ትላንትና ይህ ህልም የኔ ብቻ አይደለም፣ ለደጋፊዎቻችን ይገባቸዋል። ሰሞኑን ደጋፊዎቻችን ተከፍቶ ነበረ፣ ድሉ ይገባቸዋል ብለዋል። ግን በጣም አስገራሚ ነገር ቼልሲ ካለፉት 9 ጨዋታ 2 ድል ነው ያለው፣ ሁለቱም ኤፍኤ ካፕ ነው። ፖርት ቫሌን 7-0 ያሸነፈበት በግማሽ ፍጻሜ በሩብ ፍጻሜ፣ ትላንትና በግማሽ ፍጻሜ ነው ሊድስን 1-0 ያሸነፈው ነው። ቀሪ 7ቱን ጨዋታ በሽንፈት ነው የደመደመው። አቻ እንኳን የለውም፣ በሽንፈት ነው የደመደመው። በጣም አስከፊ ጉዞ ላይ እንደነበረ ይታወቃል። ቡድኑ እንዳልኳችሁ ለ17ኛ ጊዜ ፍጻሜ ያለፈ የዋንጫ አሸናፊዎች የዋንጫ የማሸነፍ ጥራቱ በጣም ከፍ ያለው ቼልሲ ለ4 ዓመታት ለ4ኛ ጊዜ ነው ፍጻሜ የደረሰው። በካራባው ካፕ 2023/24 ድል አደረገ፣ ፍጻሜ ደርሶ ኮንፈረንስ ሊግን 2024/25 አሳካ። በክለቦች ዓለም ዋንጫ 2025 ላይ ወሰደ። አሁን ደግሞ ኤፍኤ ካፕ ፍጻሜ ደርሷልና ፍጻሜን በቅርብ ዓመታት ድል እያደረገ ያለው ቼልሲ ከሲቲ ጋር በ19 ቀን ውስጥ የኤፍኤ ካፕ ፍጻሜያቸውን ያደርጋሉ። ሮበርት ሳንቼዝ
ትላንት ድንቅ ነበረ። የሊድስን ያንን ግብ የማስቆጠር ንጻሬ የተከላከለ ነው። ቼልሲ ከተከታታይ 5 ጨዋታ ጎል አልባ ጉዞ በኋላ ጎል ማስቆጠር ሲችል ባለፉት 7 ጨዋታ ያልተሸነፈው ሊድስ በዌምብሌ ሽንፈት ሲገጥሙ የዚህም ግብ ጠባቂ ሚና ትልቅ ነበረ። ሌላኛው ካሉም ማክፍላረን እናንሳቸው። ማንቸስተር ሲቲን አሸንፎ ኤፍኤ ካፕ ዋንጫን ማሸነፍ ከቻለ ከጉስ ኤድሪክ፣ በካርሎ አንቸሎቲ፣ ከሮቤርቶ ዲማቲዮም እና ከኮንቴን በመቀጠል ይህን ያሳካ ቼልሲ አሰልጣኝ መሆን ይችላል። ትላንትና በዌምብሌ ስቴዲየም የነበሩ ቼልሲ ደጋፊዎችንም እንዲያመሰግን ፊት ለፊታቸውም እንዲቆምና እንዲያመሰግናቸው የቡድኑ አምበል በጉዳት ምክንያት ከቡድኑ ጋር ያልነበረው ሪስ ጄምስ ሲያደርገው የነበረው ነገር በጣም አስገራሚ ነበር። ግን ትልቁ ጥያቄ አሁን 2021 ለመጨረሻ ጊዜ በአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ነው ቼልሲ ሲቲን የረታው። ካስታወሳችሁ ያኔ ግብ አስቆጣሪው ከሃቨርዝ አሲስት አድራጊው ሜሰን ማውንት ነበሩ። ያኔ ቼልሲ የአውሮፓ ሻምፒዮንስ ሊግ ዋንጫ የበላበት። አሁን ትልቁ ጥያቄ ከዛ በኋላ እንዴት ይረቱታል የሚለው ነው። ኒኮላስ ጃክሰን በዚያ ውድድር ዓመት 28 ጨዋታ በመጫወት 10 ጎሎችን በማስቆጠር እንግዲህ ጥሩ የሚባል የውድድር ዓመት አሳልፈዋል። የአፍሪካ ሻምፒዮንና የጀርመን ቡንደስሊጋ ሻምፒዮን ነው። ዲኤፍኤ ፖካልና ሻምፒዮንስ ሊግ ይቀረዋል። ጃክሰን 100% ትኩረቱ ከፒኤስጂ ጋር ስለሚደረግ ጨዋታ ነው ቢባልም ያው በአመቱ መጨረሻ ግን ወደ ቼልሲ እንደሚመለስ ተረጋግጧል። በቼልሲም በኩል ይህንን ተጫዋች በክለቡ ያቆዩታል አያቆዩትም በሚለው ጉዳይ ላይ የተወሰነ ውሳኔ ባይኖርም ምናልባት በዩቲዩብ ገጻችን የምትገኙ ቼልሲ ደጋፊዎች ኒኮላስ ጃክሰን ከመጣ እና ቋሚ ይሁን ነው የምትሉት ወይንስ ይሸጥ? ቋሚ ከሆነ የግድ ያው ከቼልሲ የሚለቅ አጥቂ ያለ ማን ይሁን? ሊያም ዴላፕ፣ እነ ዦዋ ፔድሮ ወይንስ እነ ማርጉዌ? የእናንተን ሀሳብ አስተያየት መስጫ ሳጥናችን ላይ ጻፉልን። በአሰልጣኝ ሹምሽር ሂደት ውስጥ ዣቪ አሎንሶ በቼልሲ ዝርዝር ውስጥ የለም። ሴስክ ፋብሬጋስ አለ። ሴስክ ፋብሬጋስም ያው ምላሽ ሰጥቷል። ላምፓርድም በስሙ እየተነሳ ነበር፣ በሚዲያ ደረጃ ምላሽ ሰጥቷል። አንዲ ኢራኦላ ናቸው አሁን በነገራችን ትልቅ እጩ ሆኖ የቀረቡት። እሳቸው ራሱ ፍላጎት አላቸው ተብሏል የቼልሲን መንበረ ስልጣን የመረከብ። ግን አሰልጣኝ የማያበረክተው መንበረ ስልጣኑ ለአሰልጣኝ በጣም ይቆረቁር ነው እየተባለ የሚገኙ ቼልሲ የአሰልጣኝነት መንበር ለአንድ ኢራኦላስ ቢሆን ምህረት ይኖራል ወይ? ከዚህ በኋላ ቼልሲ እንዲህ አይነት አቬሬጅ አሰልጣኞችን እየቀጠረ በሻምፒዮንስ ሊግ በፕሪሚየር ሊግ የሚፎካከር ቡድን ይሆናል ወይ? ያው አንዲ ኢራኦላ ትልቅ ቡድን ይዘው ሻምፒዮን ሲሆኑ አላየናቸውም። ከነ በርንማውዝ ጋር በጣም ድንቅ ቡድን ግን ገንብተዋል። እንደ ቼልሲ ላለ ትልቅ ክለብ ግን ደጋፊዎቹ የሚፈልጉት አይነት አሰልጣኝ ናቸው ወይ አንዲ ኢራኦላስ የሚለው ነገር በትልቁ የሚነሳ ነው። ዩቲዩብ ገጻችን ቤተሰቦች በተለይም የቼልሲ ደጋፊዎች መልከታችሁን ላኩልን። ተውድ አድማጮቻችን በተሰሟቸው ብለን የመራረጥናቸው ስፖርታዊ ጥንቅሮች ይህን ይመስላሉ። ከወደዳችሁ ላይክ አድርጉን፣ ሀሳብ አስተያየት ካላችሁ እንቀበላለን። ለእኛ በብዙ የሚጠቅመንን ላይክ ግን ሳታደርጉ እንዳትወጡ፣ ለወዳጅ ዘመዶቻችሁም ሼር አድርጉ።